بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد يا أنا أمنة دقمو يهنو يا أنا ሚገርም እምነት ከአምባገነኖቹ ሁሉ ትልቁ ከባድ ኢጅራምን ጭካኔን ይተገብር የነበረ ወፍርዓውን ዙል አውታድ ፈርዖንን የምሰሶች ወየችካሎች ባልተቤት የሆነውን ይላል አላህ አንድን ሰው መቅጣት በሚፈልግበት ጊዜ አራት ችካሎችን ይተክላል እጅና እግርን ይወጥራል ከዛ ከኋላ ከብቶች ይነዳበታል አስቡት በህይወቱ ያለ ሰው ከብት ከኋላ እየተባረረ ሲመጣ አፍንጫው ዳይኑን የሰውነቱን አካል ሱብሃንአላህ እኛ በገጠር ሚታለቡ ላሞችን እንኳን ይዘን በሽሆናቸው ወጋት ያረጉን አረላሞቹ አይደለም ጥጆቹ እንኳን ሲረግጡን እንዴት እንደሚያንገበግብ የቀመተው ያውቀዋል ሙሉ አካሉ ላይ ከብት ሲነዳበት ምን ያህል ከባድ ነው እንደዛ ያደርግ የነበረ ሰው ነው ዘይትን በበርሜል አፍልቶ ህፃናትን እዛ ውስጥ ይወረውር የነበረ ሰው ነው እሱ ስር ሆና አሲያ ቢንቱ ሙዛሂም አማኝ ሆነች የሙሳ ተከታይ ሆነች ባወቀ ጊዜ እሱ በአራት ችካል ወጥሯት ከብቶች ሊነዳባት ሲል አላህን የጠየቀችው ቤት ፍለፊት ታያት ያኔ በጣም ተደስታ ፈገግ እንዳለች በደስታ ብዛት ሩሃ ወጣ ሬሳ ላይማ ምንም ነዳዋለው አለና ተዋት አካሏ የተከበረ ሲሆን ተሸኘ وضرب الله مثلا الله ለአማኞች للذين آمنوا ለነኛ ላመኑ ሰዎች ምሳሌ አድርጎ አቀረበ امرأة فرعون የፈርዖንን ሚስት آسيا بنت مزاحم تبالالج إذ قالت بالج جزي أوصى رب ابن لي جيتاي هوي جنبالين عندك بيتا في الجنة أنت زند عندك بيتا في الجنة أيوه رزي ليلانيو رد على الأحباش رب ابن لي جيتاي هوي جنبالين رب ابن لي عندك بيتا في الجنة أنت زند بجنة في جوار رب العالمين بلوال عند مليك مقتدر بلوال و فوق العالم الله جل وعلا كعلمات كل يبلايونه ليس فوقه شيء وكل دونه أنت زند بيتن جنبالين بجنة ونجني من فرعون كفرعون بطش كسوچ ጭካኔ ነፃ አውጣኝ ወአመሊሂ ከስራውም እሱ በሚሰራው አትያዘኝ አትተሳሰበኝ ወነጂኒ ሚን القوم الظالمين በዳይ ከሆኑ ህዝቦችም ገላግለኝ ነፃ አውጣኝ ፈርዖንና ግብረአበሮቹን ነው እንዳለችውም አላህ መዟ ወጣት ወመርየምም እንደዚሁ የቤተ መቅደሱ ካህናት እጅግ ባፈነገጡ ጊዜ ሰዎችን ወደ እምነት የጠራች ዳዕዋ ያደረገች ነች እሷንም አላህ ለአማኞች ምሳሌ አድርጎ አቀረበ ወመርየም ابنة عمران የዕምራን ልጅንም መርየምን التي احسنت فرجها ያች ብልቷን የጠበቀች ሒጃብ ቢሉ መከናነብ ቢሉ በመርየም በቃ እስኪሉ ድረስ ሙተዓፍፋ እንዲህ ነበረች التي احسنت فرجها ብልቷን የጠበቀች ሆነች በሂጃብ ከጠያፍ ነገር በመራቅ
فنفخنا فيه በዛው በተጠበቀው ማህፀኗ ነፋን من روحنا ከመንፈሳችን እኛ ከፈጠርነው እና ካከበርነው ይላል من الارواح التي خلقها وشرفها روح الانبياء مشرفه የነብያት روح የተከበረች ነች وصدقت بكلمات ربها በጌታዋም ቃላት በመለኮታዊ መልእክት እርግጥ አለች አመነች ወኩቱቢሂ አላህ ባወረደው መለኮታዊ መጽሐፎች አመነች ወካነት ሚነል ቃኒቲን ለጌታቸው ታዛዦች ተዋዳቂዎች ከሆኑት መካከልም ነበረች ይላል ለዚህ አላህ ያማኝ ሰዎች ምሳሌ ብሏል አላህ ከነሱ ጋር ይቀላቅለን ይቂያ ማለት هذا وصلى الله وسلم على نبينا محمد وعلى آله وأصحابه